አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንግዲህ ክርስቲያን ወገኖች ሰላም ብያችኋለሁኝ። በያላችሁበት ሰላማችሁ ይብዛ ማለት ነው። ኮሜንታችሁን ለመመለስ ነው የመጣሁት። ይኸውም ትናንትና ቦታ በላኩት ግማሻችሁ በኢትዮጵያ 50 ሺህ ብር ነው ምንድነው 150 ሺህ ብር ነው ምንድነው ላላችሁኝ፣ አዎ በኢትዮጵያ 150 ሺህ ብር ነው ማለት ነው። እንግዲህ ኮሜንታችሁን ሁሉንም ላነበው ነው ማለት ነው። ግን እኮ አንቺ ቤት ደረጃው 2 ደረጃ ስለሆነ ይህን ቦታ 3ኛ የሚሆነው እኔ ከዛ አካባቢ ልጅ ነኝ። ቦታው የነ መሐመድ ያሲን ነው ማለት ቤተሰቦች አንድ አገራችን ብዬ ነው ብላለች። አዎ ትክክል ነሽ። ይሄ የነ መሐመድ ያሲን ቤት አደራሹ ማለት ነው። የሰርቪሱ 2ቱ ሰርቪስ የነ መሐመድ ያሲን ነው። ይሄ አዲስ የተሰራው ደግሞ እንደምታውቁ አሁን ይሄን የምቀርጠው ወይም ሁኔ ነው ሀሱቄ ሁኔ ነው። ሀሱቄ ውስጥ ሁኔ ነው የኔ ጋር ቅርብ ነው። እና ይሄ አዲሱ ቤት የተሰራው እና ቦታይቱ ክፍተቱ ቦታው ይሄ ነው። ውሃ ልኩ ደግሞ የቦታው አጣቃሚ ይሄ ነው። ያው ውሃ ልኩ አግዲሞ ወዲያ እነ መሐመድ ያሲንን አግዲሞ ወዲያ ደግሞ ወዲታ ይወርዳል ተብሏል። ያው መኪና ነው የሚጠበቀው ማለት ነው። እና ትክክል ነሽ ማለት ነው። ባለዚች ኮሜንቷ እንግዲህ የመለስኩልሽ ይመስለኛል ማለት ነው። ደግሞ ሌላው እኔ አረ የኔንም ቤት አስተዋውቂልኝ። እንግዲህ ኮሜንቱን አቀራረጡን እልፍ ከተቀደም አድርጌ ነው ያቀረብኩት። እና የኔንም ቤት አስተዋውቂልኝ ብለሻል እህቴ። የኔን ቤት አስተዋውቂልኝ ያልሽው ምን ችግር አለው? አስተዋውቅልሻለሁ። አካባቢው ወይ ነው ቤትሽን ያው ተቀርጬ ያለውን ሁኔታ አይቼ ኢንሻአላህ አስተላልፍልሻለሁኝ። በኢሞ አናግሪ ማለት ነው 09 ቁጥሬን 0963609276 ማለት ነው። እና አካባቢሽንም ሁሉንም ቤትሽንም ትነግሪኛለሽ። ምን ችግር አለው ማለት ነው። ለሚፈልግ ሰው ይገዛል ማለት ነው። እና ባለዚችም ኮሜንቷ መለስኩኝ ማለት ነው። እንግዲህ ኮሜንታችን ሁሉንም ለመመለስ ነው። ግን ከዚህ ማብራት ገብቷል ከዚህ ማብራት ገብቷል ገባ አሪፍ ነው። ሀገባ አሪፍ ነው። ማብራት ገብቷል። ማብራት እዚህ ወዲታ ያለውን ቤት ላሳያችሁ። ሀዛ ሀታይ ብዙም አይታይም መሰለኝ እንጂ በዚህ ቤቱ ስለሚጋርደው ሀታይ ድረስ መጨረሻው ድረስ ማብራት ገብቷል። እውት ይሄ ገመዱ ይታያችኋል። በእኔ ቤት ላይ ነው ሄዲው ላውንም በነ መሐመድ ያሲን ቤት ድረስ አለ። ላውን የሳዊት እነ ደግሞ በዚህ በእኛ ቤት ነው በተረተሩ ያሻገሩትና ማብራት ገብቷል ማለት ነው። እንዲያውም አሁን ፖል ሀዚህ እቺ ቆርቆሮይቱን ትታያችኋለች። ሀዚህ ላይ አንድ ፖል ሀዛ ውሃ ለኮ ካለበት ላይ አሁን መኪና መንገድ ሲሆን በዛ አግዲሙ ሀቆራስ ማይቱ አካባቢ ሀዛ አንድ ፖል አሁን ለታመጥተው ነበርና ፖሉ ይተከላል ብለዋል። እንግዲህ ይሄ ቅንቶ በጣም ጠቢብ ነበር መንገዱ። አሁን ማሻአላ ሰጥ ያለ ባጃጅ ራሱ ይሄድበታል ማለት ነው በዚህ ማለት ነው። እና ፖልም ይተከላል። በየቤታችሁ ቆጣሪ ራሱ ማስገባት ትችላላችሁ ማለት ነው። እንግዲህ እንደ ኮሜንቱ መሰረት ነው። ግን ርካሽ ነው 150 ከሆነ የምትይው ማሻአላ ብላለይ። አዎ 150 ሺህ ብር ነው። 150 ሺህ ብር ነው ማለት ነው። የመዲያም ቅመሞች እነበረ ይሄን አመሰግናለሁ። ይሄን ያልሽኝ እህቴ አበረታቷት ብላለይ። አዎ ጀዛኩሙላህ ኸይረን። ስንት እህቶቻችን ጎበዝ ሞልታችኋል። እና ደግሞ ያንቺን ቤት አላህ ጠብቆልሻል ብላኑ ስንቱ አስለቀሰው ወላሂ ስንት ቤት ፈረሰ ብላለች። አዎ ብዙ ቤት እየፈረሰ ነው። በነገራችን ላይ ይሄ ድንጋይ ይታያችሁ ከሆነ ይሄ በእኔ በዚህ መኪና መንገዱ ይሄ
ገሚሱ በሚባለው የኔ ቦታ ነበረ። ውሃ ልክ ፈርሶ እንደ አዲስ ውሃ ልክ በዚህ ዞርኩ ለእናንተ ማሳየት ማለት ነው። ፈርሶብኝ ማለት ነው። ፈርሶ ነበረ ቤቴ አልሐምዱሊላህ ወጥቶልኛል። እና ይህን ያሳሰርኩት አሁን ነው፣ ለወልዴ አካባቢ ነው ይህን ያሳሰርኩት ማለት ነው። እንደምታዩት ይህ ሀዚህ አንስቶ ፈርሶ ነበረ። ይህን አሁን በጥቅምቱ ነው ያሳሰርኩት ማለት ነው። ብላኑ እንግዲህ እንደምታዩት እውት እንግዲህ ማለት ነው። በዚህ ዶዘሯ ገብቶ ወጥቷል ማለት ነው። እውት አስፋልቱን ይሄ አስፋልት ሆኗል ማለት ነው። እና ይሄ ደግሞ ከመንገድ በታይ ነው። ከመንገድ በላይ ላልሽው እህቴ ከመንገድ በታይ ነው። እውት ትልቁ አስፋልት ሀዚችን ብቅ ስትሉ ትልቁ አስፋልት ነው። ይሄ ቤት ፊት ለፊቱ ቀለም የምታዩት አንደኛ ደረጃ ላይ ነው የምታዩት ማለት ነው። ያው የኔ ሁለተኛ ደረጃ ነው እንደነገርኳችሁ እውት ማለት ነው። ይሄ በዚህ ተነስቶ የኔ ቦታ ነበረ በዚህ ማለት ነው። ግንስ ፈርሶ ነው ወዲህ እንደገና እንደ አዲስ ያሰርኩት ማለት ነው ውዶችዬ። እና ያን ይመስላል። እስቲ ኮሜንቱን አንብቤ አልጨረስኩም። ያው ወደዚህ ደግሞ ገባሁ ማለት ነው። እንግዲህ ሉዋባ እና ባንቺ ቤት ከመንገድ በላይ ወይስ ከጀማው ጎራ ከጀጀባው ጎራ ብላለች። እንግዲህ ይህን ካወቅሽው እኔ ጀጀባው ጎራ የሚባለውን አላውቀውም። ይህን መረጃ ነው የነ መሐመድ ያሲን ቤት ይሄ ነው። የነ ሰርቪሶቹም የነ መሐመድ ያሲን ናቸው። እቺ ልጅቱ የምትቃናበት የዚህ የቦታው አጣቃሚ እንትን ነው ማለት ነው። ያው ይሄ ብላን ማቶታል ማለት ነው። ብላኑ ወጥቶለታል። ከዛ ከውሃ ልኩ በላይ ያለው ቦታው ነው ማለት ነው። እና የኔን ቤት ውሃ ልኬ ፈርሶብኝ እንደ አዲስ አሰርቼ ነው እንጂ ቤቱ አልሐምዱሊላህ ተርፎልኛል ማለት ነው ውዶችዬ። ይህን አካባቢ ግን ብላን ወጥቶለታል። ህጋዊ ነው አይደለ እህት ብላለች። አዎ ይሄ አካባቢው እንዲህ የምታዩት ይሄ ወንዙ እንዲህ ያለው እንትን ብሏል ማለት ነው። ብላኑ ወጥቶለታል ማለት ነው። ይሄ አካባቢ ወጥቶለታል ብላኑ። ያልተደለደለው ራሱ ከላስተ እንትን ተብሏል፣ ተለቅልቆበታል። ቀለም ይሄድበታል፣ የሚፈርሰው የሚፈርሳል ተብሎ ተወስኗል። ብላኑ ወጥቷል ማለት ነው። በዚህ በእኛ ቀበሌ ማለት ነው። እና አሁን ይህንን ምን ያረጋል ገደል ብላለች። ቤት መስራታችሁ ብላለች። ገደል ሰታራ ቦታ ነው ለመናገር። ልጅ ያሳድጋል። መሻለ የልጅ ማሳደጊያ ነው። ጋጋታ የሚለው ምን የለው ሰተር ብሎ የሚኖርበት ነው ማለት ነው። አሁን ይሄ የኔ ቦታ በድሮ ሰዓት 50 ሺህ ብር ነው የገዛሁት። 50 ሺህ ብር ገዝቼው ይኸው ቤቴን አሰራሁበት ማለት ነው። በጣም ዳርቻ ነው ወዲያ እየተባለ ነበር፣ ግንስ በጣም ቆንጆ ነው። ሰታራ ነው ለልጅ ማሳደጊያ። ደግሞ ሁለተኛ ይሄ ብላን ገብቶ አሁን የምፈልገውን ነገር ከጅጃፌ ማውረድ ይችላለሁና በጣም ቆንጆ ነው ማለት ነው። ይሄም ብላኑ አሁን ይሄ በውሃ ልኩ ከተደለደለ በዛው ተቀጥሎ ግርግድ ተደርጎ ሀዛው ጅጃፍ ምናምን የሚፈለገው ነገር ይወርዳል። እና ሰታራ ነው የልጅ ማሳደጊያ ነው። ገደልም ቢሆን ተደልድሎ መካራሱ አላያችሁትም እንዴ? እየተደለደለ ነው እንጂ እኮ ሁሉ ነገር ገደል ነው። ሰጥ ያለ ሜዲያ ወዲ ሀራና ወዲ ሀሮ ነው ማለት ነው። አንድ ነጥብ 500 ሺህ ማለትሽ ነው ወይስ 150 ሺህ ብላለች? 150 ሺህ ብር በኢትዮጵያ 150 ሺህ ብር ነው። 150 ሺህ ብር ነው ማለት ነው። ይህ ኮሜንታችሁን ሁሉንም እያንዳንዱ መለስኩ ማለት ነው። የመለስኩ ይመስለኛል። ካልመለስኩ እንግዲህ ያው ይቅርታ ማለት ነው ውዶች። ይሄን ነው ኮሜንት ያወጣሁት። መግዛት ከፈለጋችሁ ቤቶቻችሁን የኔን ቁጥር ስጧቸው፣ ይደውሉ፣ ይንጡ። ቦታውን አሳያቸዋለሁ። ከወደዱት ይግዙላችሁ። 150 ሺህ ብር ነው የልጅ ማሳደጊያ ይሆናል። እናንተ ቦታውን ከወደዳችሁት ገጠር መሆኑና ፈቀቅ ማለቱ አይከፋም ማለት ነው።
እንደምታው ቤት ተሰርቶበታል። ሀመሃል ነው ያለው። ባለዚች ቦታ ደግሞ ለምን ባለ ይሄ ቤት ጠቀም አድርጎ አይገዛውም? ገንዘብ አጥሮት ቪዲዮ የሚል ኮሜንት አይቻለሁ። እንግዲህ ያን ጠቀም አድርገው ቢገዙት ቦታው ለዚህኛው ቤት በጣም ቆንጆ ሊሆን ይችላል። ግን ያው ከአቅማቸው አልካሄድ ብሎ ሊሆን ይችላል። እንግዲህ አለው አለም ማለት ነው። እና ይሄን ይመስላል። ሙዬ ላይክ፣ ሼር፣ ኮሜንት አትርሱ። አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ